እስክንድር እኮ እንደ ጀዋር አይነት ደጋፊዎች ቢኖሩት የመጀመሪያ አዲስ አበባ ላይ 120 ሺህ ቤት ሊፈርስ ነው ወገኔ ሆይ ውጣና ታገል ብሎ ተጠይቋል። አልጠየቀም ወይ? አንድ ወገኔ ሆይ ታከለ ኩማ የሚኒልክን ሐውልት አፍርሶ ሊወስድብህ ነው ወደ ሌላ ቦታ ውጣና ታገል አላለም? አላዘዘም? ማንም ይወጣለት የለም። እስቲ የጀዋር ደጋፊዎች አኖሌ ሊፈርስብህ ነው ይበልና እስቲ ምን እንደሚፈጠር እንያ። እስቲ የጀዋር ደጋፊዎች አኖሌ ሐውልት ሊፈርስልህ ነው ብሎ ቢናገር ምንድነው ይዘው የሚመጡት? ምንድነው ይዘው የሚወጡት? አዎ ልዩነታቸው ቤታቸው ነው እንጂ ሞክረዋል። እነ እስክንድር ሞክረዋል። ሚኒሊክ ሊፈርስልህ ነው ብለው ህዝቡን አነሳስተውታል። የአዲስ አበባ ልጅ ግን ሊወጣላቸው አልቻለም። የአዲስ አበባ ልጅ ገጀራና ዱላ ይዞ አልወጣላቸው። አዎ ሚኒሊክ ትምህርት ቤት ሊፈርስ ነው ብሎ አውጇል። የሌለ ውሸት፣ ሐውልቱም የውሸት፣ ትምህርት ቤቱም የውሸት፣ 120 ሺህ ቤት የሚፈርሰውም የውሸት፣ ምንም አይነት እውነት በሌለበት ቦታ ላይ ውሸት አውጀዋል። ሀገሪቱን ያዳኑት የህዝቡ አለመታዘዝ እንጂ ከጀዋር በላይ አዋጅ አውጥተው ተናግረዋል። አዎ ጠይቀዋል። ህዝቡን በውሸት ህዝቡን አነሳስተዋል ለጸብ። ዛሬ እውነቱን እንነጋገር ከተባለ ይሄንን ትእዛዝ ከጀዋር ወጥቶ ቢሆን ጀዋር ተቀብያለሁ ነው ያለው። ይሄንን ትእዛዝ ይሄንን ወጥተህ ታገል ወጥተህ እንደዚሁን ማንም ሰው በፈራበት ሰዓት ለነፍሱ ሰይጣንም ቅርቡ ካለ ባታውጣኝ ማለቱ አይቀርም። የታወቀ ነው። በሰው ልጅ ባህሪ ያለ ነው። እውነቱን እንናገር ከተባለ እስቲል እንድታቁልኝ የምፈልገው እኔ ከጀዋር ጋር አንድነት የለኝም። ከጀዋር ጋር አንድነት የለኝም። በታምር የምወደውን ጠቅላይ ሚኒስቴርን ለአገሬ የሚጠቅም ጠቅላይ ሚኒስቴርን ሁሌ ጉቶ እየሆነ እንቅፋት እየሆነ ያስቸገረ ሰው ነው አውቃለሁ። ግን ይሄ አካሄዳችን የአንዱ ወገን ወንጀል ምርቃት የሚሆንበት የሌላው ወገን እርግማን የሚሆንበት አካሄድ ካልቆመ በስተቀር ነገም ልጆቼ እንዲሰለፉ አልፈልግም። በየሆቴሉ ነገም ልጆቼ በየመንገዱ እየወጡ እንዲሰለፉ አልፈልግም። ይብቃ። እዚህ ጋር ነው። ይብቃ መካሰሳችን፣ ይብቃ መወነጃጀላችን። የራሳችንን ገበና በራሳችን ሕግ፣ በራሳችን ጓዳ፣ በራሳችን ማድቤት፣ በራሳችን ሳሎን ተነጋግረን እንጨርሰው ነው። አዎ ጀዋር የውጭ ዜጋ አይደለም። ብዙ መደርደር ይቻላል ስለና እስክንድር ብዙ ያወጡትን አዋጆች፣ ህዝቡን ያነሳሱበትን ማነሳሳት። ቤተ ክርስቲያን ተቃጥሏል ውጣ አልተባለም? መንግስት ነው የከለከለው። እንደገና ኦርቶዶክስ ባዘዘችው ሰላማዊ ሰልፍ ላይ እንደገና ህዝቡን ሊያስተባብሩ አልተነሱም። ኦርቶዶክስ እኛ ፖለቲካ እናራምድም እጃችሁን አንሱ ከዚህ ላይ ተብለው ነው የተውት አይደል እንዴ? ያልሞከሩት ሙከራ የለም ህዝቡን ለማሳመጽ ያልሞከሩት። እና እነሱ እነማን ናቸው? የነሱ ያልታየው የነሱ ያልታየው እነማን ናቸው? እውነቱን እንነጋገር ከተባለ እውነቱን እናውጣ ከተባለ በውሸት ህዝቡን አነሳስቶ ዛሬ የአዲስ አበባ ህዝብ ለነሱ ታዛዥ ቢሆን ኖሮ ገጀራውን እና ቆንጨራውን፣ ዱላውን፣ ቢላውን፣ የሽንኩርት መክተፊያውን ሁሉ ይዞ ወጥቶ ይተላለቅ ነበር። ግን ያን አላደረገም። ያ ህዝብ ያን አላደረገም። ዝም ብለን የተቀመጥነው ነገር አናባብስም ብለን ዝም አልን እንጂ እኮ ብዙ መናገር እንችላለን። አዎ ዛሬ ልጅ ስታክ ማርኬቱ ተሰቅሏል። ጀዋር ዛሬ ሌላ ላይፍ ላይ ነው ያለው። ጀዋር ዛሬ ሌላ ላይፍ ላይ ነው ያለው። ሌላ ካለበት ከነበረበት በጣም ያሳዝነው ግን ዞር ብላችሁ አዎ ዛሬ ለአንድነት የሚያስብ ሰው ለእውነተኛ ኢትዮጵያዊነት እታገላለሁ የሚል ሰው የኢትዮጵያ ፖፑሌሽን 40 ሚሊዮን የሚያክለውን ግማሹ ፖፑሌሽን ያለን ህብረተሰብ ከዛ 40 ሚሊዮን 70% የሆነውን ወጣት አግልለህ እንደ ቴሮሪስት ቆጥረህ እንደ ጣሊያን ፋሽስት አይተህ እንደ ሂትለር ቆጥረኸው ለዓለም ህብረተሰብ ከሷለሁ ብለህ የትኛዋን ኢትዮጵያ ነው አንተ ኢትዮጵያ የምትላት? የትኛዋ ኢትዮጵያ ንገሩኝ። የትኛዋ ኢትዮጵያ? ኢትዮጵያ የምትባለው የትኛዋ ናት? ይሄንን ታላቅ ህዝብ ያገለለ ሙስሊሙን ያገለለ የትኛዋ ኢትዮጵያ ናት? አዎ እስክንድር አይተናል። ለሙስሊሞች ያለውን ሙስሊሞች መጤ ናቸው ብሎ የተናገረ ሰው ነው በአደባባይ ወጡ። ጀዋርን ተናግሮ ቢሆንስ ነገሩኝ። የነ እስክንድር በጅምላ ኦሮሞን በጅምላ ሙስሊምን ያዋረደ የናቀ አካሄድ ሲሄድ ምን ነው እንደዚህ ያልተጮኸ? ምን ነው እንደዚህ ያልተፎከረ? ንገሩኝ እስቲ ምን ነው? ለምን ሁለት ዜግነት ነው ያለው ኢትዮጵያ ውስጥ?
አንደኛ ዜጋና ሁለተኛ ዜጋ። አዎ ለሐቃችን እንመስክር፣ ለሐቃችን። ጀዋር ለኔ አይጠቅመኝም። በዘር አንገናኝ፣ በሃይማኖት አንገናኝ፣ በምንም አንገናኝም ከጀዋር ጋር። በአይዲያ አንገናኝ፣ በአስተሳሰብ አንገናኝ፣ በፖለቲካ አካሄድ አንገናኝ። እኔና ጀዋር የሚያገናኘን ኢትዮጵያዊነታችን ብቻ ነው። በኢትዮጵያዊነታችን ወንድማማቾች መሆናችን። የሚያራምደውን የፖለቲካ አቋም ምንም ይሁን ምንም አከብራለሁ። ሃይማኖቱን አከብርለታለሁ፣ ብሔሩን አከብርለታለሁ፣ እምነቱን አከብርለታለሁ፣ የፖለቲካ አቋሙን አከብርለታለሁ። የእሱን የፖለቲካ አቋም በልጦ ተገኝቶ የእሱን አስተሳሰብ ውድቅ ማድረግ ነው የእኛ አካሄድ መሆን ያለበት እንጂ በጠላት መታየት አይደለም። ወንድምነቱን ማስወገድ አይደለም። ኢትዮጵያዊነቱን ማርከስ አይደለም። እምነቱን ማንቋሸሽ አይደለም። አዎ ብሔሩን መናቅ አይደለም። ያ የተልከሰከሰ የፖለቲካ አካሄድ ነው። ያ የጥቅመኞች የፖለቲካ አካሄድ ነው። አዎ እውነተኛ ኢትዮጵያዊ ለእውነት እስቲ ተመልከቱ በራሳችሁ። እነ እስክንድር ኑ ቄሮች ኑ ስብሰባ ላይ ኑ እንነጋገር፣ ልዩነታችንን እናጥብብ፣ አንድ ሀገር ነው ያለን፣ በአንድ ሀገር ጉዳይ ላይ እንነጋገር ይባላል እንጂ ለሰላም የሚያስብ ሰው ስብሰባዬ ላይ እንዳትመጡ ብሎ አያግድም። ክራይቴሪያ አያወጣም። አክራሪዎች በሁለቱም ሳይድ የሌላችሁም ብትሆኑ በዚህ በኩል ምናምን ወይኔ እንዴት እንደማፈርሱ ሲናገር እኔ አፍራለሁ። ሰው የሚሰጠው ቦታና ከሱ አንደበት የሚወጣው ተግባሩ፣ ስራው፣ ንግግሩ አይመጥንም፣ አይሄድም አብሮ። ለምን ያንን እንደመረጠ አላውቅም። ለምን ከሱ ጋር መሄድ ነገር አይደለም። ፖለቲካ አይችልበትም። በቃ ለዛ የተመረጠ ልጅ አይደለም። እውነቱን ለመናገር እስክንድር ለፖለቲካ የተመረጠ ልጅ አይደለም። አይችልም። ህዝብ ተናግሮ ማሳመን አይችልም። ሐሳቡን አውጥቶ ለህዝብ መሸጥ አይችልም። የህዝቡን ብሶት ለህዝብ ለራሱ እንደነ ጀዋር ህዝቡን ማስለቀስ አይችልም። ወይ ማሳቅ አይችል፣ ወይ ማስለቀስ አይችል፣ ማስተከዝ አይችል። ለምን እንደመረጠው ይሄን የፖለቲካ መንገድ አላውቅም። እኔ እውነቱን ለመናገር አይሄድም ከሱ ጋር። የራሱን ማንነቱን ፈልጎ ገና ያገኘ አይመስለኝም። እስክንድር ፍላጎቱንና ማንነቱን ገና ፈልጎ አላገኘም። አዎ ገና እየፈለገ እየበረበረ ነው። ግን እድሜ ሄዷል። አሁን ችግር ነው። ስለዚህ እሱ አንድ ነገር ላይ ስታክ አድርጎ እንደ ባህላችን እንደ ሀገራችን ወግ በዚህ እድሜው አሁን ህዝብን የማፋቀርና የማስታረቅ የተጣሉ ባልና ሚስቶችን የማገናኘት እድር ምናምን ሰው የማስቀበር ምናምን እርዳታ የመሰብሰብ እንደዛ አይነት ስራ ነው አሁን እሱ መስራት ያለበት። አዎ ያ ነው ለእሱ የሚገባውን ይሄ ነው እንጂ እንዴት አይነት ኢትዮጵያዊነት ነው? ታላቅ ህዝብን እያገለልክ ታላቅ ሃይማኖትን እየናቅ ትዝ ይላችኋል። ያን የእስልምና እምነትን ተናግሮ ማሜ የሚባል ልጅ ከተማ ውስጥ እያሰሰ ሲፈልገው ንቀት ነው። ግን ሙስሊሙ ህብረተሰብ ወጥቶ እንደ አሁን ዛሬ ጀዋር ላይ እንደሚፎከረው እስክንድር ላይ አልተፎከረም አይደል እንዴ? ሄዳችሁ አቃት ሄዳችሁ እንደዚህ ታገሉ ሲባል ማንም ከቁጥር እንትን የለም። ዛሬ ግን ፌር አይደለም። ጀዋርን ባልደግፍም ዛሬ ግን ጀዋርን ካሰስ ነው፣ ጀዋርን ለዓለም እንትን አደረስ ነው፣ ጀዋርን እንደዚህ ያደረግ ነው የሚሉ አቴንሽን ፈላጊዎች አሉ። በኢትዮጵያ ህዝብ መወደስ የሚፈልጉ አሉ። በኢትዮጵያ ህዝብ መመለክ የሚፈልጉ እኛም ይሄን አጋጣሚ እንጠቀምበት የሚሉ ነገ 3-4 ይህን ሸልፍ ምናምን ከኋላ የሆነ መደርደሪያ ደርድረው መጽሐፍ ዛሬ ኤርሚያስም ጀምራሉ። እሱን ነገር ኤርሚያስም ጀምሯል። አሁን የሀገር ፊክሽን መጽሐፍ ይደረደራል። ከፊት ለፊት ወንበር ይቀመጣል። ቪዲዮ